ጀዝባ ነው በእናትሽ። የኔ ቆንጆ ዛሬ ለምን ቆንጆ ፊልም አልጋብዝሽም? ደስ ይለኝ ነበረ ግን ማማታ ወስደን ያለችው። እሺ በቃ እና እንደዛ ከሆነ ታዲያ ለምን አብረን እንደና እንጠይቃት? አይ ቤት ትጠብቀታለህ ይሻላል። እና ታዲያ ምን የሚያስፈልግ ነገር አለ? ባይሆን ትንሽ ገንዘብ ያስፈልገኛል። ምን ያክል ነው? 30 ሺህ ብር። 30 ሺህ ብር ችግር የለውም። በቃ አካውንትሽ ላኪልኝና ትራንስፈር አድርግልሻለሁ። እሺ። በዚህ ደግሞ የሆነ ነገር ግዥለትና ሂጂ። እሺ ብታይ ዛሬ እንዴት ደስ እንዳለኝ። ምን ነው? ምን ተገኘ? ያጅል ብር ተቀበልኩት እኮ። ኧረ እባክሽ ምን ያክል ተቀበልሽው? 30 ሺህ ብር በለው። አሸወይና ነው እንጂ ይመች። ምን አይነት ጀዝባ ነው በእናትሽ? ጀዝባ የጀዝቦስ ጀዝባ ነው እንጂ ጀዝባ የሰራሽው በደል እኔም አልታመም አንቺም አትሞችና ለወቀሳ ያብቃን ሁሉም ይለፍና እናሁን አይመችኝ መይታየንና ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳልፈን ቀና አብረን አሏለም። ሉሌ አሁንም እየጠበቅካት ነው? ሁሌም ቢሆን እጠብቃታለሁ። ቆይ እስከ መች ነው? እሷ እኮ ትሄዳለች። እስከ ዘላለም እጠብቃታለሁ። ደግሞ ትመጣለች፣ ታያታለሽ። እሺ ቆይ እኔስ ሁሌ አንተን በስስት የምጠብቀው እኔ ምን ልሁን? ይኸውልሽ ሐሳቤም መንፈሴም ልቤም ያለው እሷ ጋር ነው። እኔ ሁለት ሰው መሆን አልችልም። እሷን ነው የማፈቅረው። እኔ ለምሴ ታማኝ አፍቃሪ ነኝ። ግን እኮ አትመጣም። መጣች መጣች። አይሻት አሰማምሽኝ እኮ። እኔን አቁመ ብቻህን ታወራለህ እንዴ? እሷ አትታይሽም እንዴ? እኔ ግን መቼም ባንተ ተስፋ አልቆርጥምሽ። በረታህ? ምኑ ነው የምበረታው? ሚስትን ማጣት ከባድ እንደሆነ እኔም አውቀዋለሁ። ይሄ ሰው ያማል እንዴ? ምን ይመስላል? ኬኮች ልሸኛቸዋ። በዚህ መኪና በእግርሽ እየሄድሽ? ይሄን እኮ ከጠርሙስ የመሰለ መኪና ይዘህ ደግሞ ትንሽ አታፍርም? ከዚህ ምን ይመስላል? የፖሊስ ያለ አትሩም ወይ ሄዳኛ ያለ አትሩም ወይ